ሰላም እንዴት ናችሁ? ውድ የስሪዲ ስፖርትስ ቤተሰቦች እንግዲህ ባለፈው ማክሰኞና ሮብ ማለት ነው ታላቁ የአውሮፓ ቻምፒየንስ ሊግ ምሽት ድንቅ ድንቅ ጨዋታዎችን አስመልክቶናል። እንዲሁም ደግሞ የመርሲሳይዱ ክለብ ሊቨርፑል ውድቀቱ እንደቀጠለ ነው። እንግዲህ ለሊቨርፑል መፍትሄ እስካሁን አልተገኘለትም፣ ወይንም አሰልጣኝ አርኔ ስሎት እስካሁን ድረስ መፍትሄ ነው ብሎ ያሉትን ነገሮች ሜዳ ውስጥ ማሳየት ተስኗቸዋል። በየጨዋታው ያውም በሜዳቸው በአንፊልድ 3 እና 4 ጎል መቆጠር ወይንም ማስተናገድ ልምድ እያደረጉት ይገኛሉ። ይህ እንግዲህ በሊቨርፑል ታሪክ እጅግ አስከፊው ውጤት እየሆነባቸው መጥቷል። እንግዲህ አርኔ ስሎት ምን ያህል ይጓዛሉ የሚለው በቀጣይ የሚፈታ ወይንም የስፖርት ቤተሰቡ አጓጊ ጥያቄ ሆኗል። የአርኔ ስሎት እና የሊቨርፑል ጉዳይ ምንድን ነው የሚሆነው? እንግዲህ ከዚህ በኋላ ሊቨርፑልን ታድጎ ወደ ወንበራቸው በስነስርዓት ይመለሳሉ ወይስ በዚሁ በአጣብቂኝ ውስጥ ይቀጥላሉ ወይ በቅርበት ውሳኔያቸው ይታወቃል የሚሉ ነገሮች የስፖርቱ ቤተሰቦች እንግዲህ በቅርቡ የሚታወቅ ነው የሚሆነው። ግን እጅግ በጣም አሳዛኝ በሆነ ሁኔታ ሊቨርፑል ይሄ ሌቨል አቶ እየወደቀ ነው፣ ወይንም ይሄ በጣም ፈጣን ውድቀት ውስጥ እየሄደ ይገኛል። እንግዲህ ባለፈው በአንፊልድ ከፒኤስቪ አይንዶቨን ጋር ባደረገው ጨዋታ በሜዳው እንግዲህ 4 ጎሎች ተቆጥሯል። ከዛ በፊት በኖቲንጋም ፎረስት የተቆጠረው 3 ጎል እንግዲህ በአጠቃላይ በሁለት ጨዋታ በአንፊልድ 7 ጎል አስተናግዷል ማለት ነው። ይህ እንግዲህ እጅግ በጣም አሳዛኝ ታሪክ ሆኖ አልፏል ለሊቨርፑል። እዚህኛው ጨዋታ ላይ ዛሬ ማንሳት የፈለግኩኝ በሊቨርፑል እና በፒኤስቪ አይንዶቨን ጨዋታ ላይ እጅግ በጣም ደካማ የሊቨርፑል ተከላካይ መስመር ጥምረትን የተመለከት ነው። እንግዲህ ቨርጂል ቫንዳይክ እና ኢብራሂማ ኮናቴ አምና ሻምፒዮን በሊጉ ሊቨርፑልን ሻምፒዮን ያደረገ ቲም እጅግ ሶሊድ የሆነ የተከላካይ መስመር ያሳዩ ቢሆንም በዚህ ዓመት ግን እጅግ በጣም በሚያሳዝን ሁኔታ ክፍት ሆኖ ቡድኑን በጣም ለውጤት ቀውስ እያዳረገ ያለው ከሁሉም የሜዳ ዲፓርትመንት በላይ ተከላካይ ክፍል መሆኑ ጎልቶ እየታየ ይገኛል። ከዚህ ውስጥ ደግሞ የኢብራሂማ ኮናቴና የቫንዳይክ ጥምረት ወይንም ድክመት ሜዳ ውስጥ ጎልቶ የሚታይ ሆኗል። እንግዲህ በፒኤስቪ አይንዶቨን ጨዋታ ላይ አራቱንም ጎሎች አይታችሁ ከሆነ 3ቱ በተከላካይ ስህተት፣ አራቱም የሚባል ነው ግን 3ቱ ክሊር የሆነ የተከላካይ ስህተት የታየበት ነው። ኢብራሂማ ኮናቴ ኳስ ኮንትሮል ማድረግ ሲያቅተው ተመልክተናል። ቨርጂል ቫንዳይክን አጥቂዎች የፒኤስቪ ዊንገሮች በቀላሉ እንደፈለጉ እያደረጉ ሲያልፉት ነበር። እጅግ በጣም ደግሞ ተከላካይና አማካይ ወይንም ሆልዲንግ ሚድፊልደር ያለው ጋፕ ክፍት በሆኑ ብቻ በእነዚህ ነገሮች 4 ጎሎች ተስተናግዷሉ። እንግዲህ አራቱም ጎሎች የተጫዋች ስህተት ነው። ከተጫዋቾችም ደግሞ የተከላካይ ስህተት መሆኑ እጅግ አሳዛኝ ሆኗል። እንግዲህ ሪያል ማድሪድ ከኢብራሂማ ኮናቴ ጋር በውስጥ መስመር በነፃ ዝውውር ለማስፈረም እየተነጋገረ ወይንም ቃል ገብቶለት ቢሆንም ከዚህኛው ጨዋታ በኋላ በፍጹም ብሎ ቃሉን ያፈረሰ መሆኑን ሪያል ማድሪድ በንጋታው አሳውቋል።